ኤግዚት ኤግዛም ላይ አንድ ተማሪ ለፈተና ተገቢውን ዝግጅት አድርጎ ፈተና ላይ ስለተቀመጠ ብቻ የሚፈልገውን ውጤት ያስመዘግባል ማለት አይደለም። ምክንያቱም ያ ተማሪ ፈተና በሚሰራበት ጊዜ መከተል ያለባቸው መሰረታዊ የፈተና ስትራቴጂዎች አሉ። እነዚህ ስትራቴጂዎች የደከመበትን የተዘጋጀውን ፈተና የሚፈልገውን ውጤት እንዲያገኝ የሚያደርጉት መሰረታዊ ቴክኒኮች ናቸው። ኤግዚት ኤግዛም ላይ የደከማችሁበትን ወይም የለፋችሁበትን ውጤት እንድታገኙ የሚያደርጋችሁን የፈተና ስትራቴጂዎች ለማግኘት እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታውን ጻዩ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ተስዳቢ አንድ ተማሪ ፈተና ሲደርስበት ኢት ቢ ኤግዚት ኤግዛም ሊሆን ይችላል። whatever it is ለፈተናው በቂ ዝግጅት ያደርጋል፣ ይደክማል፣ ይለፋል። ነገር ግን ለፈተናው ተገቢውን ዝግጅት አድርጎ ፈተና ላይ ስለተቀመጠ ብቻ የሚፈልገውን ውጤት ያስመዘግባል ማለት አይደለም። ምክንያቱም እንደዛ ቢሆን ኖሮ አብዛኞቹ እናንተም ልትሆኑ ትችላላችሁ ወይም ሌሎች የምታውቋቸው ተማሪዎች የልፋታቸውን ውጤት ያገኙ ነበር። ፈተና በሚሰራበት ጊዜ ፈተና ውስጥ መከተል ያለበት ከዝግጅቱ ባልተናነሰ መልኩ የመከተል ያለበት ስትራቴጂዎች አሉ። ከነዛም ውስጥ የመጀመሪያው ነገር ፈተናውን እሰራዋለሁ የሚል ኮንፊደንስ ሊኖር ይገባል። ምክንያቱም ምንም ያክል ብታነቡ ፈተና ገብታችሁ የምትፈሩ ከሆነ አይደለም የማታውቁትን ጥያቄ መስራት ይቀርና የምታውቁትን ጥያቄ ሁሉ ሊጠፋባችሁ ይችላል። ስለዚህ ፈተና ውስጥ በራስ መተማመን ሊኖራችሁ ይገባል። የምችለውን ያክል አንብብ ያለው፣ ስለዚህ ፈጣሪ ይረዳኛል፣ የምችለውን እሰራለሁ፣ የማልችለውን ደግሞ አልችለውም ብላችሁ ራሳችሁን ኮንፊደንት ሆናችሁ ፈተና ውስጥ መግባት ያስፈልጋል። ፈተናውን እሰራዋለሁ የሚል ውሳኔ በቂ ዝግጅት ካደረጋችሁ ፈተናውን እሰራዋለሁ የሚል ወኔ ወይም ከሬጅ ሊኖራችሁ ይገባል። ይሄ አንድ መሰረታዊና ዋና ነገር ነው። ምክንያቱም ከሬጅ ወይም ኮንፊደንስ ከሌላችሁ እንኳን የማታውቁትን ነገር ነውና የምታውቁትም ሊጠፋባችሁ ስለሚችል ማለት። እንግዲህ ሌላውና ሁለተኛው ፈተና ውስጥ መከተል ያለባችሁ ቴክኒክ ፈተና ስትሰሩ ማስተዋል አለባችሁ። ፈተና ውስጥ ማስተዋል ዋናና መሰረታዊ ነገር ነው። ይሄ ምን ማለት ነው ካላችሁ፣ ለምሳሌ አንዳንድ ጥያቄዎች ቀላል ሊመስሉን ይችላሉ። አራቱንም አማራጮች ሳናይ ፈተናችሁ እንደምታውቁት መልቲፕል ቾይስ ወይም ምርጫ ነው። ነገር ግን አራቱንም ምርጫዎች ሳታዩ ቀላል የመሰላችሁን ጥያቄ አራቱንም አማራጮች ሳታዩ ቾይስ ኤ ወይም ምርጫ ኤ ወይም ምርጫ ቢ አንሰር መስሏችሁ ልትሸወዱ ትችላላችሁ። ምክንያቱም ሌላ የተሻለ እናንተ ኤ ብላችሁ መልሳችሁ ከሆነ ሌላ የተሻለ አንሰር መሆን ያለበት ነገር ሊኖር ይችላል። የትኛውም ፈተና ይሁን ጥያቄዎችን ስትሰሩ ሁሉንም አማራጮች በትክክል አንብባችሁ ትክክለኛ መልስ የሆኑትን እና ትክክለኛ መልስ ያልሆኑትን በመለየት ጥያቄውን መስራት አለባችሁ ማለት ነው። እንደዚህ በማድረግ አላስፈላጊ ስህተቶችን ማስወገድ ትችላላችሁ ማለት ነው። ሌላውና ሶስተኛው ፈተና ውስጥ ማድረግ ያለባችሁ ነገር ሰዓታችሁን በአግባቡ መጠቀም ነው። በፈተና ጊዜ ከምትፈተኑት ፈተና በተጨማሪ ታይም አንዱና ዋነኛው ፈተና ሰዓታችሁን በአግባቡ መጠቀም አለባችሁ። ኤግዚት ኤግዛም ኦንላይን ፈተና ነው። ፈተናው ላይ ከዳሽቦርዳችሁ ላይ ታይሙ ካውንት ዳውን ነው የሚያደርግ። ሰዓቱን እያያችሁ የቀራችሁን ጥያቄ በትክክል ማኔጅ እያረጋችሁ ቤዝድ ኦን ዩር ታይም መስራት አለባችሁ። ፈተናውን ኦን ታይም ጨርሳችሁ ሰሚት አርጋችሁ መጨረስ አለባችሁ። ቢካዝ ሳትጨርሱ ሰዓታችሁን ሊያልቅባችሁ ስለሚችል ሰዓታችሁን በትክክል ማኔጅ ማድረግ አለባችሁ። ለዛ ደግሞ አንዱ ቴክኒክ ቀለል ያሉ ጥያቄዎችን ቀድሞ መስራት አለባችሁ። ጥያቄው የቀላልም የከባድም ጥያቄዎች ክልክል ነው። መጀመሪያ ቀላል ጥያቄውን ቀድማችሁ እየሰራችሁ የሚከብዳችሁን ፍላግ እያደረጋችሁ ኩዌስችኑን ፍላግ ኩዌስችን እያደረጋችሁ ማለፍ አለባችሁ። ፍላግ አድርጋችሁ ካለፋችሁ በኋላ ቀለል ያለውን ወይም አንጻራዊ የሚቀላችሁን ጥያቄ ቀድማችሁ ከጨርሳችሁ በኋላ ሰዓት ካላችሁ ተመልሳችሁ ፍላግ ያደረጋችሁትን ኩዌስችን ተመልሳችሁ መስራት ትችላላችሁ። እንደዚህ ስታደርጉ ታይማችሁን በትክክል ማኔጅ ታደርጋላችሁ። ፕላስ ደግሞ ራሳችሁን ጭንቀት ውስጥ አትከቱም። ምክንያቱም ሰዓት ካለቀባችሁ በዛው ልክ ጭንቀታችሁ
ውጤታችሁም ስለሚጨምር ማለት ነው። ቀለል ያሉ ጥያቄዎችን በመስራትና ፍላግ ኩዌስችን በማድረግ ሰዓታችሁን በቻላችሁት መጠን አስማች ያሱካን በትክክል ማኔጅ ማድረግ አለባችሁ። ሌላውና የመጨረሻው ፈተና ውስጥ ዋናውና መሰረታዊ ነገር አንሰራችሁን ከማስገባታችሁ በፊት ሪቪው ማድረግ አለባችሁ። ሁሉንም ጥያቄዎችን መስራታችሁን እስፔሻሊ የቀራችሁ ሰዓት ብዙ ከሆነ ሁሉንም መልሳችሁን በትክክል መስራትና ለመስራታችሁን ሪቪው አድርጋችሁ ቼክ ማድረግ አለባችሁ ሰሚት ከማድረጋችሁ በፊት። ይሄ ምናልባት ሳትሰሩ ያለፋችሁት ወይም ፍላግ አድርጋችሁ ባዶ ያለፋችሁት ጥያቄ ካለ እሱን እንድትሰሩ ፕሮባቢሊቲ ስለሚኖራችሁ ተመልሳችሁ ለመስራት ሰሚት ከማድረጋችሁ በፊት ሪቪው በማድረግ አዲሽናል አድቫንቴጅ ማግኘት ትችላላችሁ። በአጠቃላይ ፈተና ውስጥ የትኛውም ኤግዛም ውስጥ አንድ ተማሪ በቂ ዝግጅት አድርጎ ፈተናው ላይ ስለተቀመጠ የሚፈልገውን ውጤት ያስመዘግባል ማለት አይደለም። ስለዚህ እነዚህን ስትራቴጂዎች ፈተና ውስጥ አፕላይ በማድረግ ውጤታማ እንድትሆኑ ማድረግ ትችላላችሁ ማለት ነው። አይ ሆፕ በደንብ ጠቃሚ እንደሆነ ተስፋ አድርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ ከሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ሰዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ